ሞርፎ የልጆች አገልግሎት። ሞርፎ የግሪክ ቃል ሲሆን ቅርጽ ማስያዝ፣ ማበጀት የሚልን ትርጓሜ ይሰጠናል። እግዚአብሔር ለተቀበልናቸው የተወደዱ ልጆችን ጌታ ኢየሱስን የሚወዱ የሚመስሉ እንዲሆኑ የምንረዳበት የልጆች አገልግሎት ነው። በዚህ ፕሮግራም ትምህርቶች፣ መዝሙሮች፣ ፊልሞች እንዲሁም ታሪኮችን ሌሎችም ይዘት ያላቸውን ፕሮግራሞችን የምናቀርብበት ድንቅ የልጆች ፕሮግራም ነው። ትኩረታችን ማነጽ፣ መቅረጽ፣ ማሳደግ። ሞርፎ የልጆች አገልግሎት። ሰላም ልጆች፣ ደህና ናችሁ? እኔ በጣም ደህና ነኝ። ሀና ነኝ። አንድ ከመጽሐፍ ቅዱስ ውስጥ በጣም የሚደንቀኝ እኔ ዛራሱ ብኖር ኖሮ ብዬ የምለው አንድ የመጽሐፍ ቅዱስ ክፍል አለ። እሱን ዛሬ ልነግራችሁ ነው የመጣሁት። አንድ ጊዜ ምን ሆነ መሰላችሁ? ኢየሱስ ታውቃላችሁ፣ አንዴ ተራራ ላይ ያስተምራል፣ አንዴ ሜዳ ላይ ያስተምራል፣ አንዴ እየሄደ በጣም በብዙ አይነት ቦታ ኢየሱስ ክርስቶስ ያስተምራል። ከዛ አንድ ጊዜ ያስተማረ ያለ ሰዎቹ ሲጠጋጉ አጣበቡት። ከዛ ዞር ብሎ ሲያይ የውሃ ባህር ዳር ላይ ነበር። ከዛ ልክ ሲያይ ሁለት ታንኳዎች ጀልባ የሚመስሉ ማለት ነው እነሱ ነበሩ። ከዛ ለምን እዚህ ላይ ቆሜ አላስተምርም ብሎ ከዛ አንደኛዋ ጀልባ የስምዖን ጴጥሮስ አስታውሳችሁት? የሱ ጀልባ ነበረች። እስኪ ትንሽ ከውሃው ፈቀቅ አድርግልኝ ላስተምር አለው። እሺ አለና ከዛ ፈቀቅ አደረገላቸው። እነሱ ለምንድን ነው እዛ ጀልባው ላይ እነሱ ራሳቸው ምን እያደረጉ ነበር መሰላችሁ? ኢየሱስ ከመምጣቱ በፊት መረብ እያጠቡ ነው። መረብ ታውቃላችሁ? መረብ እንደዚህ ብዙ ወንፊት የሚመስል ነገር ከዛ እንደዚህ ብለው ውሃ ውስጥ ውም አድርገው ሲጥሉት ከዛ አሳዎቹ እዛ ውስጥ ይገባሉ። ከዛ ጉትት አድርገው በሱ ያመጣሉ። ማጥመጃ ነው፣ አሳ ማጥመጃ መረቡ ማለት ነው። ስለዚህ እሱን እያጠቡ ነበረ። ከዛ ኢየሱስ መጣና እስቲ ስምዖን ትንሽ ገፋ አድርግልኝ ጀልባህን አለው። እሺ አለና ከዛ ለኢየሱስ ማለት ነው የሱን ጀልባ አስጠጋለት። ከዛ ኢየሱስ ማስተማሩን ቀጠለ። ሰው እዛ ከኋላ ከባህሩ ወደዛ ቆሟል። ኢየሱስ ደግሞ ትንሽ ጠጋ ብሎ እንደገና እያስተማረ ሲቀጥል ልክ ትምህርቱን ሲጨርስ ስምዖን በላሁን ወደ አሳ ማጥመድህ። ኢየሱስ እኛ ሌሊቱን ሙሉ አሳ ወደዚህ ጋር ስንጥል የለም፣ እንደገና በዚህ ጋር ስንሞክር አልነበርም። ሌሊቱን ሙሉ ስንለፋ ነበርና ደክሞናል። ከዛ ኢየሱስ ምን አለ መሰላችሁ? ሌሊቱን ሙሉ ስታደርጉ ነበር፣ በቃ እሺ ተውት፣ ሌላ ቦታ ልወስዳችሁ አላለም። አይ አሁን መረባችሁን ጣሉት ሲለው እሺ አንተ ካልክ ኢየሱስ አንተ ካልክ እናደርጋለን እንጂ እዚሁ ነበረን ከማታ ጀምሮ ስንሞክር አንድ አሳ መያዝ አልቻሉ። ስለዚህ እሺ ግን አሁን ግን በስምህ እንጥላለን ብሎ ከዛ ስምዖን በፊት ሁሌ እንደሚያደርገው ማለት ነው ሌላ ባህር ጋር አልሄዱም። እዚያው ኢየሱስ የነበረበት ባህር እንደገና ማታ ሲሞክሩ ያጡበት ባህር ራሱ ባህር ነው እኮ። ከዛ ኢየሱስ ግን አሁን መረባችሁን ጣሉ ሲላቸው ስምዖን አንተ ካልክ በስምህ ጥላለሁ አለና ያንን መረብ ውም አርጎ ሲጥለው ማአት አሳ መረቡን ሞልት። ከዛ ለማውጣት ሲታገሉ በጣም ብዙ አሳ ነው። አረ ከዛ እነስምዖን ምን አደረጉ? ጓደኞቻቸውን እርዱን አሳው በሙሉ አልቻለውም። ከዛ ጓደኞቻቸው እየሮጡ መጥተው እንደገና የሚገርማችሁ ልጆችዬ ጀልባው እስከሚሰጥ ብለው በጣም የሚከብድ አሳ ነበር። በጣም ብዙ አሳ የያዙት አይገርማችሁ? ከዛ ጉትት አድርገው ወደ ጀልባቸው ሲያስገቡ በጣም ብዙ አሳ። ግን እኮ ልጆችዬ ሌላ ቦታ ነው እንዲሄዱት አይደለም። ታዲያ እንዴት ሊሆን ቻለ? ኢየሱስ ተአምር የሚያደርግ አምላክ ስለሆነ አይገርማችሁ? ስምዖን እኮ ተስፋ ቆርጠው ነበር። ለምን መሰላችሁ? ሌሊቱን ሙሉ በቃ በዛ ጨለማ እስቲ ቆይ በዚህ ጋር ሞክረው ውም አርገው ከዛ ሲስቡ ምንም አሳ የለም።
አረ ዛሬ ደግሞ ቆይ ትንሽ ቆይተን ደግሞ ሞክሮ ደግሞ እስቲ በዚህኛው በኩል ሲያረጉት አሁንም አንድ አሳ አላገኙም። ስለዚህ በጣም ደክሟቸው ጠዋት በቃ ማታም አላገኘንም አሁን የት እናገኛለን ብለው ተስፋ ቆርጠው ነበረ። መረባቸውን አጥበው እኮ ወይ ወደ ቤታቸው ይሄዳሉ ወይ ሌላ ስራ ይሰራሉ እንጂ አሳው የለም እዛ ባህር ላይ። ኢየሱስ ግን ሲመጣ መረቡን ጣሉ ሲላቸው ስምዖን ምንድን ያለው? እሺ ለፍቼ ነበረ ማታ የለም፣ አሁን ግን በስምህ እጥላለሁ ብሎ ሲጥል በጣም ብዙ አሳዎች ተገኘ። አይገርማችሁም? ለምንድን ነው ይሄ የሆነው? ኢየሱስ ከነሱ ጋር ስለነበረ፣ ኢየሱስ ተአምርና ድንቅን የሚያደርግ አምላክ ስለሆነ። ልጆችዬ አንዳንድ ጊዜ አባባና ማማ ሲሉ ሰምታችሁ ሊሆን ይችላል። እንደገና እናንተም ራሳችሁ አንዳንድ ነገር በቃ ተሞክሮ ባለፈውም ተሞክሯል እምቢ ብሏል፣ ባለፈውም እንደዚህ ብሏል ምንላችሁ አንዳንድ ተስፋ የሚያስቆርጡ ነገሮች ሊኖሩ ይችላሉ። ግንስ በኢየሱስ ክርስቶስ ታምነን ኢየሱስ ተአምርና ድንቅን ማድረግ ይችላል ብለን አምነን በስሙ አንዳንድ ነገሮችን ስናደርግ ይሳካልናል፣ ይሆንልናል። ምክንያቱ ከኛ አይደለም። ምክንያቱ ከማን ነው? ኢየሱስ ከኛ ጋራ ስለሆነ። ስለዚህ አንዳንድ ተስፋ ስንቆርጥ ሁሉ ጊዜ አንድ ነገር አስቡ። እንዴ ኢየሱስ እኮ ድንቅና ተአምራትን የሚያደርግ አምላክ ነው። ስለዚህ ስሙን እጠራለሁ። ልክ እንደ ስሙን በስም መረባችንን እንጥላለን እንዳለ ልክ እንደዛ እኛም ተስፋ በምንቆርጥበት ነገር አባባና ማማ ተስፋ በሚቆርጡበት ጓደኞቻችን ትዝ ማለት ያለበት ነገር ምንድነው? ኢየሱስ ተአምርና ድንቅን የሚያደርግ አምላክ ስለሆነ ስሙን እንጠራለን ብለን ማመን አለብን። እሺ ልጆችዬ ይሄንን የመጽሐፍ ቅዱስ ታሪክ የምናገኘው ሉቃስ ምዕራፍ 5 ላይ ነው። ገብታችሁ በደንብ አንብቡ። እሺ አሁን ወደ ቃል ጥናት ጥቅስ እንሄዳለን። የዛሬው ቃል ጥናት ጥቅስ የሚገኘው ኢዮብ ላይ ነው። እስክሪኑ ላይ ያለላችሁ ተመልከቱ። ኢዮብ ምዕራፍ 5 ቁጥር 9 ላይ ነው። እንደዚህ ይላል፣ የማይመረመረውን ታላቅ ነገርና የማይቆጠረውን ተአምራት ያደርጋል። ደግመን እንበለው፣ የማይመረመረውን ታላቅ ነገርና የማይቆጠረውን ተአምራት ያደርጋል። ኢዮብ ምዕራፍ 5 ቁጥር 9 የማይቆጠር የማይመረመር ደግሞስ የማይገመት ነገር ማን ነው የሚያደርገው? አምላካችን እግዚአብሔር። ልጆችዬ በዚህ ደስ ሊለን ይገባል። የማይመረመር የማይታሰብ በጣም ሰርፕራይዝ የሚያደርግ ነገር ማድረግ የሚችል ኢየሱስ ነው። እሺ ስለዚህ ነገር ጌታን እናመስግነው። እሺ ጌታ ኢየሱስ እናመሰግንሃለን፣ ዛሬ እንድንማር ስላደረከን፣ ዛሬ ይሄንን ቀን ስላሳየህን እናመሰግንሃለን። ጌታ ኢየሱስ አንተ ድንቅን ተአምራትን የምታደርግ አምላክ ስለሆንክ በጣም ደስተኞች ነን፣ እናመሰግንሃለን። ደግሞኛ አንዳንድ ጊዜ ተስፋ ስንቆርጥ፣ ጓደኞቻችን ተስፋ ሲቆርጡ፣ እናትና አባታችን ተስፋ ሲቆርጡ እኛ ትዝ እንዲለን ኢየሱስ እኮ ድንቅና ተአምራት ያደርጋል ማለት እንድንችል አግዘን። በጣም እንወድሃለን። በኢየሱስ ስም አሜን። ልጆችዬ በጣም ነው የምወዳችሁ። እሺ የሚቀጥለው ሳምንት በሌላ ትምህርት እስከምንገናኝ ደህና ሁኑ። ሞርፎ የልጆች አገልግሎት። ሞርፎ የግሪክ ቃል ሲሆን ቅርጽ ማስያዝ፣ ማበጀት የሚልን ትርጓሜ ይሰጠናል። እግዚአብሔር ለተቀበልናቸው የተወደዱ ልጆችን ጌታ ኢየሱስን የሚወዱ የሚመስሉ እንዲሆኑ የምንረዳበት የልጆች አገልግሎት ነው። በዚህ ፕሮግራም ትምህርቶች፣ መዝሙሮች፣ ፊልሞች እንዲሁም ታሪኮችን፣ ሌሎችም ይዘት ያላቸውን ፕሮግራሞችን የምናቀርብበት ድንቅ የልጆች ፕሮግራም ነው። ትኩረታችን ማነጽ፣ መቅረጽ፣ ማሳደግ። ሞርፎ የልጆች